ናችሁ? እንደምን ናችሁ? ወደ ዩቲዩብ አዲስ ቻናል ተከታታዮቼ እንዴት ናችሁ? ሁሉ ሰላም አማን ናችሁ? ያው ልምድ ይፈልጋል፣ ልምድ ይጠይቃል እና በራሴ ነው እየሳኩ ያለሁት። ያው ገና ለንግግር ፍሬ ስለሆንኩኝ በቃ ንግግሬ እንዳለ ታውቃላችሁ፣ ፍሬ ስለሆኑ እና ይሄ ክረምት እንዴት አድርጓችኋል? ቤት ውስጥ ከልጆች ጋር በጣም ደብሮናል። እውነት ደብሮናል። እና ምን ትሉናላችሁ? እስቲ ምከሩን፣ እስቲ አበረታቱን። አዲስ የዩቲዩብ ቻናል ከፍቻለሁ፣ ግን ምን ልስራበት? እስቲ ከልጆቼ ጋር ምን ላቅርብ? ምን አዳዲስ ነገራቶችን እንትን ልበል? እና አንድ ልጅ አለ ደግሞ እንደ ቆሞ ኃይለኛ እንደው ምን አለኝ ደብሮኛለሁ። ምንድን ነው የሚባለው? ምንድን ነበረ በፊት? እና በጣም ደብሮናል። በቃ በዩቲዩብ መምጣት እፈልጋለሁ። ከቻላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁልን አበረታቱን እንደ አዲስ ቻናላችን። እና ሁሉ ሰላም ቤተሰቦች፣ አማን ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እኔ አሁን የአራት ልጆች እናት ነኝ። ግን በቃ በጣም በብዙ አይነት ነገራቶች መምጣት እፈልጋለሁ። ግን የእናንተ እርዳታ ያስፈልገኛል፣ ሰብስክራይብ ያስፈልገኛል፣ ላይክ ሼር ያስፈልገኛል እና የኮሜንታችሁን ደግሞ እፈልጋለሁ። እስቲ ምን ብሰራ ምን ባደርግ ምን ብሰራ እስቲ እናንተን አስደስታለሁ፣ ወደ እናንተ ጥሩ ነገር ይዤ መምጣት እችላለሁ ብዬ እስቲ ምን ላስብ። ዩቲዩብ በሙሉ በቃ እኔ እንጃ። ዩቲዩብ ላይ በአሁኑ ሰዓት ደግሞ እየተላለፈ ያለውን ነገር ደግሞ ታውቁታላችሁ፣ እያያችሁት ነው። እኔ ለእናንተ ባልነግርም ከእናንተ ከኔ የበለጠ ታውቁታላችሁ። ዩቲዩብ ላይ ቻናል ላይ ምን እየተላለፈ ምን እየተካሄደ እንዳለ ያው ለትውልዱ ለእኛ ለወለድናቸው ልጆች ጥሩ ነገር ብናስተላለፍ ደስ ይለኝ ነበረ። ግን የአሁኑ ትውልድ ደግሞ ተገልብጦ ወዴት እያመራ ወዴት እየሄደ እንደሆነ አላውቅም። በጣም ይገርማል። በቃ ቀን ከቀን አመት ሙሉ በቃ ፊልም፣ አንዳንዴ እኮ ፊልም ራሱ ስትከታተሉ ፊልሞች መጨረሻ ሄዶ መጨረሻ ላይ የሆነ ወደ ደስ የሚል መስፈርቶች ወደ እርቅ ምናምን ወደ ሰላም ወደ ደስታ ምናምን ፊልሙ ራሱ የሚያልቀው ሲያስጠላ። በጣም አሳዛኝ ታሪክ ሆኖ ፊልሞች ራሱ አሳዛኝ ታሪክ ሆኑና መጨረሻቸው ላይ የደስታ የሳቅ በቃ ትክክለኛ አፈጻጸሙ ያማረ ነበረ። ዩቲዩብ ደግሞ እኛ ፍጻሜ ያጣንለት ምንድን ነው የምትመክሩን? እስቲ ቆይ በጣም ግራ ገብቶኛል ወላሂ። እናያለን ዛሬ ከነገ ይሻላል ስንል ምንም ለውጥ የለውም፣ ምንም ማለት ነው። እና ምንድን ነው የምናደርገው? ምንድን ነው ማድረግ ያለብን? ለዚህ ትውልድ ምን ማስተላለፍ አለብን? በአዲስ ፕራንክ፣ በተለያዩ ትምህርት በሚሰጡ መልኩ እኔ ራሴ በቃ እጄ በቀርብ ምናምን ደስ ይለኛል። በቃ ብታበረታቱኝ ምናምን እና አበረታቱን እላችኋለሁኝ። ምን ትመክሩኛላችሁ? እንደ አዲስ ዩቲዩብ ቻናል ምን ይዤ ልቅረብ? ኮሜንታችሁን አብሶ ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የልጆች እናት ነኝ፣ ልጅ አሳዳጊ ነኝ። 4 ልጆች ነው ያሉብኝ እና በቃ ራሴንም መለወጥ እፈልጋለሁ፣ ልጆቼንም መለወጥ እፈልጋለሁ። ለእናንተ ጥሩ ነገራቶችን ይዤ እየመጣሁኝ በቃ የቤት እመቤት ስትሆኑ ልጅ ቤት ውስጥ ቁጭ ብላችሁ ስታሳድጉ ያለውን ነገር ታውቁታላችሁ። በጣም ጫና አለው። ያንን ግን በትዕግስት እያለፍን ነው እዚህ የደረስነው። አሁንም እናልፈዋለን። ያው እርስ በርስ ከተጋገዘን እናንተም በርቱ አይዟችሁ ካላችሁን የኛ የልጆች እናቶችን ሁላችሁም በየቤታችሁ የልጆች እናት ናቸው። ያገባችሁም ያልገባችሁም ብትኖሩ ያው ሁሉም ይህን ህይወት ይቀምሳል እና በጣም በዚህ ሰዓት ውስጥ በቃ እኔ እንጃ በጣም ድብርት ውስጥ እና የእናንተ እርዳታ ያስፈልገኛል እላችኋለሁ እህቶቼ። እና እንዴት ናችሁ? ሁሉ ሰላም አማን ናችሁ? አይ ላቭ ዩ። በጣም ነው የምወዳችሁ። አበረታቱኝ። ላይክ ሼር ሰብስክራይብ እያደረጋችሁ ዩቲዩብን ቻናሌን አሳድጉልኝ። በጣም ነው የምወዳችሁ ማከብራችሁ። አይ ላቭ ዩ።